እንደምታዩት ቅዱስ ጊዮርጊስ ፈረሰኛው በዕለተ ቀኑ እንደዚህ መድኃኒቱን ይዤ በሱ ፊት በበሩ ቆሜ ምስክርነት እሰጣለሁኝ። ነፃነቴን አግኝቼ አሁን በሱ በጸበሉ 2 ወሬ ነው መድኃኒቴን ከተውኩኝ። 2 ወር ሙሉ መድኃኒቴን ይሄን መድኃኒት ትቼ ስቀመጥ 3 ዓመቴ ነው መድኃኒቱን ከጀመርኩት። አሁን መድኃኒቱን ትቼ ስቀመጥ 2 ወር ሙሉ በቃ 20 ዓመት ሙሉ የኖርኩ ነው የመሰለኝ። 2 ወር ተቀመጥኩኝ ማለት ለእኔ በጣም በቃ ትልቅ ነው። ለእኔ ብርቅ ነው የመሰለብኝ። ይችን 2 ወር ስቀመጥ በጣም ብርቅ መስሎብኝ ነው ብርቅ ነው የመሰለብኝ። ይህን መድኃኒት ስትወው አሁን ይሄ ያለው ፈረሰኛው ያለው እዛው ጨንጓራ ውስጥ ተጣውቆ የኖረው ሁሉ ከወደ ውስጥም በጸበሉ እያወጣሁኝ ይሄንንም ደግሞ ሳልጠው አለ። አሁን ብዙ ነው መድኃኒቱ፣ ብዙ አይነት ነው ያለው። ግን ይሄ 555 ነው። 555 ፍሬ ነው እዚህ አሁን ይዤ ያለሁት ማለት ነው። እዚህ ያለው እና ምን ብዬ እንደምገልጽ አላውቅም። ቅዱስ ጊዮርጊስ ፈረሰኛው በዕለተ ቀኑ ጤናዬን ሰጥቶኝ ቆሜ ለመመስከር አብቅቶኛልና ተመስገን ብያለሁ። ጸሎት አድርጉልኝ። እናንተም እህታችሁ ነኝ እኔ ለእናንተ ፈረሰኛው ልጁን ሰው አቅም የሚችለው የሚወስነው አይደለም። መቼም ሐኪም ከተባለ ያዘዛልና እንዴት አለችው 2 ወር አሁን መቀመጥ ማለት በጣም ትልቅ ነገር ነውና እግዚአብሔር የተመሰገነ ይሁን። መድኃኔዓለም የተመሰገነ ይሁን። እስከ መጨረሻ ድረስ ይፈውስሽ ያድንሽ። በደስታ ይግባበት መድኃኔዓለም። እልል በሉና አምላካችን አንድ ወንድማችን እዚህ እሷ እንደዚህ ሆነ ሳያት ደስ ብሎኛል ተፈውሳለሁና 1000 ብር ለምንም እንዲሆነ በአካውንቷ አዛውርላታለሁ ነው የሚል። እግዚአብሔር ይስጥልን። ወደ ቅዱስ ጊዮርጊስ ነው የሚለው። አመስግኑልን እግዚአብሔር አመስግኑልን። ብዙ እንትን አለ እንግዲህ ፕሮግራም ሰብረን የገባ ስብከተ ወንጌሎች ናቸው መጀመሪያ እንትን የሚሉት። እሺ አንድ እናት ናቸው እዚሁ የኛው እናት ናቸው። እስከ ልጃቸው ድረስ የጧፍ 100 ጭንቅር ነው። ይሄ 2 ኪሎ ዘቢብ፣ 3 ኪሎ በጣም ምርጥ ዕጣን። ይህንን እዚህ ሲጠመቁ ነበረ ባለፈው አሟቸው። መድኃኔዓለም ቅባ ቅዱስ እንደዚሁ የክርስትና አያችሁ ችግራችንን ተረድተው ማለት ነው። ይህ ክርስትና ማተብ ነው። ይህንን አድርገው እዚሁ አለ ልጃቸው እና ሲጠመቁ ነበር የሰነበቱ እና እግዚአብሔር ፈውሷቸው መድኃኔዓለም ረድቷቸው ሻማውን እንዳለ 6 ባኬት ሻማ ይህንን ይዘው መጥተዋልና እግዚአብሔር ችግራችንን ስላዩት ሁሉንም ሰባስበው ይዘው መጥተዋል። ቦታው ተጎጂ መሆኑ እንዳዩት እሳቸውም ይፈውሷቸዋል። በዚሁ በደስታ ይግባበት መድኃኔዓለም። እልል ብላችሁ አመስግኑ። እዚህ ኤርትራውያኑ ቅድም መስቀል
ጸበል ጸዲቅ ያዘጋጃሉ እና ይህን የምታዩት መስቀል በማህበር ገዝተው ነው ያበረከቱት። ወደዚህ ፈውሷቸው እሱ ላይ ያለ ወንድማችን እሱ የምታዩት ወንድማችን ተፈውሶት ነው። እሱ በማህበር ረድተው ሲያመጡት አይልን ብላችን ስለታችሁን ያስመርልን። ቁጭ ቁጭ በሉና ወደ ፕሮግራማችን እንሄዳለን። ሁላችሁም ቁጭ ቁጭ በሉ። ወደ ጀርባ ያላችሁ ወደ ፊት እየመጣችሁ በቅጽ ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ እንበለ ዓለም ቀዳማዊ እንበለ ማዕከላዊ ወእንበለ ጌሰን በለዋይ ኢየሱስ ክርስቶስ በእኔና በእናንተ ዘንድ የተመሰገነ ይሁን። እንዲሁም እሱም ጠርተን ማንጠዋት ሳሊተ ምሕረት ቅድስተ ቅዱሳን መራገ ጸሎት አቋሪተ ምሕረት ጊዮርጊስ የተመሰገነ ይሁን። እንግዲህ በመቀጠል በቅድሚያ ክቡር አባታችን የቀደልን አባቶቻችን አምላክ ሙሉ ባህሪ ስሙ ይክበር ይመስገንልን። ነገሥታት ነገሥታት ምድር